ባለፈው ቅዳሜ ጥር 16 ቀን በጊዮን ሆቴል በተዘጋጀው የሙዚቃ ዝግጅት ላይ እንዲቀርብ ይጠበቅ የነበረው በቅጽል ስሙ ሳምፎድ በመባል የሚታወቀው ድምፃዊ ሳሚ ካሳ ከዝግጅቱ ውጪ መሆኑ አነጋጋሪ ሆኗል። ሜራ ኢቨንት ባዘጋጀው በዚህ የሙዚቃ ዝግጅት ላይ ድምፃዊ ሚካኤል በላይነህ እንዲሁም ዳዊት ጽጌን ጨምሮ ሳሚ ካሳ እንደ ሰርፕራይዝ ወይም ልዩ እንግዳ ተጋብዞ የነበረ ቢሆንም በመጨረሻው ሰዓት ከዝግጅቱ እንደተሰረዘ ይፋ ተደርጓል። ለጉዳዩ ቅርበት ያላቸው ምንጮች እንዳረጋገጡት የድምፃዊ አለመገኘት ከክፍያ ስምምነት ጋር የተያያዘ ነው። ሳምፎድ በመጀመሪያ ከፕሮግራም አዘጋጆቹ ጋር በተስማማው ክፍያ መሰረት እንዲከፈለው የጠየቀ ቢሆንም አዘጋጆቹ በበኩላቸው ከስፖንሰር የተገኘው ገቢና የትኬት ሽያጭ ከታሰበው በታች ስለሆነ ክፍያ ይቀንስልን የሚል ጥያቄ እንዳቀረቡ ተጠቁሟል። ድምፃዊው ይህንን ቅናሽ ለመቀበል ፈቃደኛ ባለመሆኑ ምክንያት ስምምነቱ ፈርሶ ከዝግጅቱ ውጪ እንዲሆን መወሰኑን ምንጮች ገልጸዋል። ይህን ተከትሎም የኮንሰርቱ አዘጋጆች ድምፃዊ በዝግጅቱ ላይ እንደማይገኝ የሚገልጽ ማስታወቂያ በማህበራዊ ሚዲያ አሰራጭተዋል። ወቅታዊ መረጃዎችን ለማግኘት ይህን ፔጅ ፎሎ ማድረግ እንዳትረሱ።